ሃይ እንዴት ናችሁ? ሰላም ናችሁ? ዛሬ ደግሞ ያጋጠመ 65 ኢንች ባክላይት ነው። ፍላሽ በምናበራበት ጊዜ ድምጽ አለ፣ ምስል የለም ማለት ነው። በመቀጠል ቼክ በምናደርግበት ጊዜ ቦርዱ ኖርማል ነው፣ ባክላይቶቹ ተቃጥሏል ማለት ነው። ባክላይቶቹን ለመስራት አሁን እየፈታን ነው። ከዚህ በፊት ተሰርቶ ስለሚያውቅ ሾርት ነው ያስደረጉት ከዚህ በፊት ማለት ነው። ከፍተን በምናይበት ጊዜ ስክሪናችንን እናወጣለን፣ ፍሬም አወጥተን በመቀጠል ባክላይት ወረቀቶቹን እናነሳና አሁን እንደምታዩት እንዳለ የፈታናቸው ናቸው። አይኖቹን ከዚህ በፊት ሾርት አድርጎት ነው እንደምታዩት እዚች ጋር ማለት ነው። ሾርት አድርጓት ነው እየሰራት ማለት ነው። ሾርት ሲደረግ ላይቶቹ እንዳለ እየደከሙ ነው የሚሄዱት፣ ላይፍ ታይም ስላላቸው ማለት ነው። በመቀጠለኛ ደግሞ ሙሉ ባክላይቶቹን እንቀይራለን በኦሪጂናል ባክላይት ማለት ነው። አሁን እንደምታዩት ከላይ ለመሞከር ወረቀቶቹ ላይ ቁጭ አድርገናቸው ነው ማለት ነው። በኦሪጂናል ባክላይት ከፈለጉ እኛ ዘንድ ይደውሉልን፣ መተን ቤቶ ድረስ እንጠግናለን። ቴሌቪዥን፣ ጂፓስ፣ ማንኛውም ኤሌክትሮኒክስ ነገሮችን እንሰራለን። አሁን እንደምታዩት ባክላይቶቹ ፋ ብለው ሰርተውልናል ማለት ነው። በመቀጠል ወረቀቶቹን እንመላልሳለን ማለት ነው። እንደምታዩት ሙሉ ባክላይት ነው በአዲስ የሚቀየረው ማለት ነው። በከፊል ወይም ሾርት መደረግ የለበትም፣ ምክንያቱም ሌላኛውን ስለሚገድል ማለት ነው። እያረጀ ነው የሚሄደው ሙሉ። አሁን በመቀጠል ስክሪናችንን እናስቀምጣለን ማለት ነው። አሁን እንደምታዩት 65 ኢንች ስክሪን ነው። የምትፈልጉት ነገር ካለ ቤቶ ድረስ መተን እንጠግናለን። አሁን እንደምታዩት 65 ኢንች ስክሪኑን እናስቀምጣለን ማለት ነው። በመቀጠል ዊዝደም ሼር ብሎ ገጣጠሙ ናቸው። የምትፈልጉት ነገር ካለ ደውሉልን። ይህ የተቃጠሉት ባክላይቶች ናቸው ከስር የምታዩት ማለት ነው። እንደዚህ የፋብሪካውን አስመሰለ ኦሪጂናል አድርገን ሰርተንላችኋል። የምትፈልጉ ነገር ካለ የተሰበረ ስክሪን ካለ ማንኛውም ነገር